የምጽአት ቀን ካዝና። እስኪ ያስቡት፣ ፈጣሪ ያድርገውና መላው ዓለም በጦርነት ቢናወጥና የኒውክሌር ጦርነት ቢነሳ፣ ከፍተኛ የተፈጥሮ አደጋዎች ቢከሰቱ፣ ዝናብ፣ አውሎ ንፋስና ሰብልን ሙሉ በሙሉ የሚያጠቃ በሽታ ቢከሰት ወይም የባህር ውሃ መጠኑ ጨምሮ ምድራችንን ቢያጥለቀልቅ፣ ምድር ላይ የሚገኙት የእህልና ፍራፍሬ ዘር ማከማቻዎችን ቢወድሙ፣ በእነዚህ ምክንያቶች ሳቢያ ምድራችን ላይ ያለው የእህልና ፍራፍሬ ዘር ተጠራርጎ ቢጠፋ እንዴት ልንሆን እንደምንችል እስኪ ገምቱ። ያለ ምግብ መቆየት ይቻል ይሆን? መኖር በጣም ይከብዳል። መልሳችሁ እንደሚሆን አያጠራጥርም። ነገር ግን የሆነ ቦታ ላይ የምድራችን ጠረፍ ላይ ከአርክቲክ በረዶ አቅራቢያ በተራራ ስር ከባህር ጠለል በላይ 130 ሜትር ከፍ ብሎ የባህር ውሃ ከፍታ መጨመርን፣ አውሎ ንፋስ፣ ዝናብና የኒውክሌር ጥቃትን እንዲቋቋም ከወፍራም ብረትና ከአርማታ የተገነባው ሚስጥራዊውና በበረዶማ ተራራ ስር በድብቅ ተሸሽጎና ታሽጎ የተቀመጠው ከላይ ጠቀስናቸው የጦርነትና የተፈጥሮ አደጋዎች ቢከሰቱ ሊቋቋም እንዲችል ተደርጎ የተሰራው The Doomsday Vault የምጽአት ቀን ካዝና በመባል የተሰየመው ከመላው ዓለም የተውጣጡ የሰብልና ፍራፍሬ ዘር የተከማቸበት ስፍራ አለ። ይህም ስፍራ ከፈጣሪ በታች የሰው ልጆች የመጨረሻው የምግብ ዋስትና ባንክ ተደርጎ ይወሰዳል። ውድ የሀገር ልጅ ቲዩብ ቤተሰቦች፣ ዛሬ The Doomsday Vault የምጽአት ቀን ካዝናንና ሚስጥራቱን የምናይ ይሆናል። እስከ መጨረሻው አብራችሁን ቆዩ። የምጽአት ቀን ካዝና The Doomsday Vault በአርክቲክ አቅራቢያ ከምድራችን የሰሜን ጫፍ ከኖርዝ ፖል በ1300 ኪሎ ሜትር ርቆ በረዷማ በሆነ ተራራ ውስጥ በኖርዌይ ሀገር ስፒትስበርገን በተባለች ደሴት ላይ ስቫልባድ በተባለ ስፍራ በከፍተኛ ጥበቃና በሚስጥር ተጠብቆ ይገኛል። ስለዚህ ስፍራ ብዙም በሚዲያ ስለማይነገርና ለጎብኚዎችም ክፍት ስላልሆነ ብዙ አይታወቅም። ነገር ግን ስፍራው ለሰው ልጆች እጅግ ጠቃሚና የወደፊት የመኖር ተስፋ ዋስትና እንደሆነ ብዙዎች ይናገራሉ። ይህ የሰው ልጆች አርቆ አሳቢነትና የምህንድስና ጥበብ ማሳያ የሆነ ስፍራ የባህር ውሃን መጨመር፣ መሬት መንቀጥቀጥን፣ ዝናብ፣ አውሎ ንፋስ፣ የኒውክሌር ጦርነትና ጊዜን ራሱ እንዲቋቋም ተደርጎ ነው የተገነባው። የተገነባበትም ስፍራ ፐርማፍሮስት ወይም ምንጊዜም ቀዝቃዛ ከ0 ዲግሪ ሴንቲግሬድ በታች በሆነ ስፍራ ስለተሰራ ተፈጥሯዊ ቅዝቃዜው ሁሌም የተጠበቀ ሆኖ እንዲቀመጥ ያደርገዋል። ይህም በእነዚህ ከላይ በጠቀስናቸው ምክንያቶች የኤሌክትሪክ ኃይል ቢቋረጥ እንኳን ውስጡ የተከማቸው በችግር ጊዜ ከወርቅና ከአልማዝም ውድ የሆነውን የእህልና ፍራፍሬ ዘር ሳይበላሽ እንዲቀመጥ ያደርገዋል። ይህ ከብዙ ዓመታት ጥናት ምርምርና ዕቅድ በኋላ በኖርዌይ መንግስትና በክሮፕ ትረስተን ጄኔቲክ ሪሶርስ ሴንተር አጋርነት በ$8.8 ሚሊዮን ተገንብቶ በፌብሩዋሪ 26 2008 እንደ አውሮፓውያን አቆጣጠር ስራ የጀመረው የምጽአት ቀን ካዝና በመባል የሚታወቀው የስቫልባድ ዓለም አቀፍ የእህልና ፍራፍሬ ዘር ማከማቻ ከመላው የዓለማችን ጫፍ የተላኩና የተከማቹ ከ1.3 ሚሊዮን በላይ የእህልና ፍራፍሬ ናሙናዎችን በውስጡ ይዟል። እስከ 4.5 ሚሊዮን ናሙናዎችንም የመያዝ አቅም ያለው ሲሆን እያንዳንዱ የዘር ናሙናም እስከ 500 ዘር ይይዛል። ይህ ደግሞ የስቫልባድን የምጽአት ቀን ካዝና እስከ 2.25 ቢሊዮን የእህልና ፍራፍሬ ዘር መያዝ ይችላል ማለት ነው። ይህ አንዳንዶች ትንሽዬ የህይወት ሳጥን፣ አንዳንዶች ደግሞ የነብዩ ኖህ የእህልና የፍራፍሬ ዘር መርከብ ብለው የሚጠሩት ስፍራ ማሽላ፣ አተር፣ ሽምብራ፣ ድንች፣ ባቄላ፣ ከእስያ የመጣ ሩዝ፣ ከሜክሲኮ የመጣ በቆሎ፣ ከአፍሪካ የመጣ ስንዴ፣ ከኢትዮጵያ የመጣ ጤፍም ይገኙበታል። ከባለ መቶዎች ዕድሜ ዘር አንስቶ እስከ ጥንታዊዎቹ ባለ 13000 ዓመት ዕድሜ የሰብልና የፍራፍሬ ዘርን በውስጡ ይዟል። እያንዳንዱ የሰብልና የፍራፍሬ ዘርም የጊዜን፣ የስልጣኔን፣ የባህልና በአንድ ወቅት የነበሩ ሰብሎችን ትዝታ በውስጡ ይዛል። ፈጣሪ አይበለውና ከላይ በጠቀስናቸው ተፈጥሯዊና ሰው ሰራሽ ምክንያቶች ዓለማችን ላይ ያሉት የእህልና ፍራፍሬ ዘር ቢጠፋ ከዚህ ከስቫልባድ ከሚገኘው የምጽአት ቀን ካዝና ወጥቶ እህሉ ተዘርቶ ምርት በመሰብሰብ ከተፈጥሯዊና ከሰው ሰራሽ አደጋ የተረፉትን የሰው ልጆች በመመገብ ህይወትን ለማስቀጠል ያግዛል ተብሎ ተስፋ ተጥሎበታል።
የዓለማችን ሳይንቲስቶችም ነገ ምን ሊከሰት እንደሚችል በመገመት በጦርነት፣ በአየር ንብረት ለውጥና በተፈጥሮ አደጋ የእህል ዘር ሊጠፋ እንደሚችልና ትላልቅ የእርሻ ኮርፖሬሽኖች የብዝሃ እህል ፍራፍሬን በመቀነስ በተወሰኑና ለነሱ አዋጭ በሆኑት መተካት እንደሚችሉ በመገመት የሰብልና ፍራፍሬ ዘሮች ከጠፉ የሰው ልጆች የመኖር ህልውና አደጋ ስለሚገጥመው ይህን ታሳቢ በማድረግ ይህ የስቫልባድ ዓለም አቀፍ የእህል ማከማቻ ካዝና ተገነባ። በዚህ ስፍራ እያንዳንዱ የእህልና ፍራፍሬ ዘር ከአልሙኒየም ፎይል በተሰራ ብክለትንና እርጥበትን መከላከል በሚችል ኪስ ውስጥ ተደርጎ በሳጥን ይቀመጣል። በኮምፒውተር ዳታ ሲስተም ውስጥ ፋይል ተደርጎ ይሰነዳል። የስፍራው ተፈጥሯዊ ቅዝቃዜም -18 ዲግሪ ሴልሺየስ ወይም 0 ዲግሪ ሴንቲግሬድ በመሆኑ በስፍራው የተከማቸው ዘር ምንጊዜም ያለ ብልሽት እንዲቀመጥ ያደርገዋል። ይህ ስፍራ የሙሉ ጊዜ ሰራተኛ የለውም፣ ቁልፍ ያዥም እንዲሁ፣ ጎብኝም የለውም። ያለው ነገር ቢኖር ከፍተኛ የደህንነት ሲስተም እና የ24 ሰዓት የካሜራ ክትትል ነው። ለመጀመሪያ ጊዜም ከዚህ የምጽአት ቀን ካዝና የእህል ዘር ናሙና አስፈልጎ የተወሰደው በ2015 እንደ አውሮፓውያን አቆጣጠር በሶሪያው ጦርነት ምክንያት በአሌፖ በሚገኘው የእህል ዘር ምርምር ማዕከል ሙሉ በሙሉ ከወደመ በኋላ ሀገሪቱ ቀድማ በሳልቫርድ ዓለም አቀፍ የዘር ማከማቻ አስቀምጣ የነበረውን ዘር በመውሰድ የወደመባትን ዘር ተክታለች። ሀገሪቱ ቀድማ በስቫልባድ ዓለም አቀፍ የዘር ማከማቻ አስቀምጣ የነበረውን ዘር በመውሰድ የወደመባትን ዘር ተክታለች። በዚህም ይህ የማከማቻ ዘዴ በእርግጠኝነት በትክክል እንደሚሰራ ተረጋግጧል። በስቫልባድ የምጽአት ቀን ካዝና ውስጥ ከአህጉረ አፍሪካ የተላኩ ማሽላ፣ ዘንጋዳ፣ በቆሎ፣ ቡናና እንሰት የመሳሰሉ ሚሊዮኖችን የመገቡ የሰብል ዘሮች ይገኛሉ። እንዲሁም ብርቅየውና እንደ ቀይ ቀበሮ በሀገራችን ብቻ የሚገኘው የትም ዓለም ብንኖር አተነው መኖር የሚከብደንና ሁሌም ብንበላው የማይሰለቸን እንጀራን ለመጋገር የሚያገለግለን ከሁሉም ሰብሎች በጥንታዊነቱ የሚታወቀው ጤፋችንም በየአይነቱ ከቀዩ ከሰርገኛው እስከ ነጭ ማኛው በዚህ ማከማቻ ካዝና ውስጥ ይገኛል። ይህ የእህል ዘር ማከማቻ ካዝና እህልን ብቻ አይደለም የያዘው፣ ታሪክንም ጭምር እንጂ። የሰው ልጆች የማንነት ታሪክ ከየት እንደመጣንና ለብዙ ሺህ ዓመታትም ምን ስናመርትና ስንመገብ እንደነበር ማሳያ ምልክት ነው። በዚህ የምጽአት ቀን ካዝና ላይ የብዙዎች ጥያቄ ይህን ካዝና ማን ነው የሚቆጣጠረው? ማን ነው ምን እንደሚገባና እንደሚወጣ የሚወስነው? በማለት ይጠይቃሉ። ለዚህም መልሱ ሁሉም ሀገራት በሚያስቀምጡት ዘር ላይ ባለ ሙሉ መብት ሲሆኑ ልክ ባንክ እንዳለ ገንዘብ በማንኛውም ጊዜ ማስገባትና ሲፈልጉም ማውጣት ይችላሉ። ነገር ግን ይህን መልስ ቢያገኙም አንዳንድ ተጠራጣሪ ሰዎች ሌላ የሚጠይቁት ጥያቄ አላቸው። ምናልባትም ዓለም በድርቅና ምግብ እጥረት ብትጠቃ ሀያላን ሀገራት ይህን የተከማቸ የእህልና የፍራፍሬ ዘር ማን ዘርቶ መጠቀም እንዳለበትና ማን ደግሞ ተርቦ ማለቅ እንዳለበት ቢወስኑስ በማለት ይጠይቃሉ። በእርግጥ ይህ ተገቢ ጥያቄ ነው። ለዚህም ነው ዓለም አቀፋዊ ግልጽነትና ፍትሃዊነት ሁልጊዜም መኖር ያለበት። ሌሎች ደግሞ አከል አድርገው ምናልባት ይህ የምጽአት ቀን ካዝና ባያስፈልገንስ፣ እዛው ተራራ ስር በበረዶ ግግር እንደተሸፈነ ለዘላለም ቢቀመጥስ? ይህ ደግሞ ሁሉም የሚመኘው ነገር ነው። ዓለም ሰላምና በቂ ምግብ ኖሯት ብትቀጥል መልካም ነበር። ነገር ግን ካለፈው ታሪክ እንደምንረዳው ከዚህ በተቃራኒ ነው የኖረችው። ረሃብና ጦርነት የአብዛኛው ሀገሮች ታሪክ ውስጥ ታይቷል። የሰው ልጆች ስለሆንን የማንበገር ፍጥሮች አይደለንም። ጦርነት፣ ጎርፍ፣ እሳት፣ በሽታና ቸነፈር ብዙ ጊዜ ፈትነውናል፣ አሸንፈውናል። እናም እነዚህ ነገሮች በድጋሚ ቢከሰቱ ከፈጣሪ በታች ለሰው ልጆች ሁለተኛ የመኖር እድልና ተስፋ ይህ በቅዝቃዜና በጸጥታ ለመቶም ይሁን ለሺህ ዓመታት የሚቀመጥ የስቫልባድ ዓለም አቀፍ የዘር ማከማቻ የመጨረሻውና ብቸኛው አማራጭ ነው። ይህ የስቫልባድ የምጽአት ቀን የዘር ካዝና የምናመርታቸው ሰብሎች ልዩ ምልክት ነው። የምናከማቸው ነገር ደግሞ ከምንገምተውም በላይ ለህይወታችን ወሳኝ ነው። በመጨረሻም እስኪ የእርሱ ሐሳብ ምንድን ነው? ሀገራት ሁሉ በዚህ መልክ የየራሳቸውን የእህልና ፍራፍሬ ዘር ያከማቹ ትላላችሁ? ወይንም በዚሁ አንድ ማከማቻ ተስፋ ይጣሉ? ምግብስ ከዓለማችን ቢጠፋ ምን እንሆናለን ብለው አስበው ያውቃሉ? እስኪ ሐሳብ አስተያየቱን በኮሜንት ያስቀምጡ። ሌሎች አሪፍ ታሪኮች እንዲደርሷችሁ ቻናላችንን ላይክ፣ ሼር እና ሰብስክራይብ ማድረግ እንዳይረሱ። በቀጣይ እስከምንገናኝ ቸር ያገናኘን።